ሞት ራሱ የክርስቶስን ነፍስ ከስጋው አለያት። እችን በደንብ እንድንይዝ እፈልጋለሁ። ክርስቶስ ነፍሱን ከስጋው የለየው በስልጣኑ ነው። እሱም ብሏል አልቦ ዘያይድንያ ነፍሴ የምድየ እስመ ብውህ ሊተ አንብራሂ ወሲማ። ነፍሴን ከእጄ ሊለያት የሚችል ሰው ማንም የለም። ነፍሴን ከስጋዬ የሚለያት በስልጣኔ እኔው ነኝ። ስለዚህ አባት ሆይ ነፍሴን አደራ ሲል ምን አለ ማለታችን ነው? የክርስቲያኖች ነፍስ በእግዚአብሔር ስልጣን እንደምትለይ ነው የሚያጠይቀው። አባት ሆይ ነፍሴን አደራ ሲል ሰይጣን አምላክ ከሆነ ራሱ ነበር መለየት ያለበት። ነፍሴን አደራ ብሎ ለአብ በሰውነቱ ተገብቶ ሲናገር ሰይጣን ወደ ማን ቀረበ? አሃ ነፍሱን ለአብ ሊሰጥ አይደል እኔ ሳለያት ብሎ ሞትን ትቶት እየሮጠ ወደ ማን መጣ ይላል? ወደ ክርስቶስ፣ ወደ ቀራንዮ መጣ። ሲመጣ ፀሐይ ጨልሞ ነበር እንደምናውቀው። ከዛም በኋላ ቀረብ አለ ይላል። ምን አይቶ? ክርስቶስን ስጋውን አይቶ ነው የሚለው። እንደውም አንድ አባት በሃይማኖታ በገብረ ሕማማት ሲተረጉም ስምዖን ዛም ሰይጣን አለ የክርስቶስን እንደውም አንድ ምሳሌ ልጨምርላት እዚች ላይ ማለት ነው። ለምሳሌ አሳ አጥምዳችሁ ታውቃላችኋል? ወይም ወፍም ይጠመዳል። አሳ ሲጠመድ መቃጥኑ ላይ ምንድነው የሚደረገው? ዳቦ ወይም ስጋ ነገር ይደረጋል። ስጋ ወይም ዳቦ። ስጋ የሚደረገው መቃጥኑን ብቻ ብንሰደው አሳ ይዛል? አይዝም። ለምን? አሳውን ለማቅረብ የሚቻለው በምንድን ነው? በምግብ በሚበላ ነገር፣ በሚበላው በያዘው ነገር። ስለዚህ አሳ ምን ሲል ይመጣል? ምግብ። መቃጥን ምን ይሰራል? መያዝን። ስለዚህ ክርስቶስ አምላኬ አምላኬ ለምን ተውከኝ ሲል አሳ ዲያብሎስ ወደ ማን መጣ? ወደ ክርስቶስ። ያቺ ስጋ የተባለችው ያ መቃጥኑ ላይ ያለው ስጋ የተባለው ክርስቶስ የተናገራት በስጋው ተገብቶ ሰይጣንን ሊያቀርብ አምላኬ ለምን ተውከኝ አላት። ይሄ አምላክ ኖሮት ሳይሆን ለስጋ አንደኛ ፈጣሪው ራሱም አብም መንፈስ ቅዱስም ፈጣሪው ናቸው ለስጋ። እዛው ላይ ካለው ቃል ጋር ግን ምንድነው ይችን የተነገራት ሰይጣንን ለማቅረብ ነው። ሰይጣን የክርስቶስን ስጋነቱን አይቶ አምላክነቱን አላየም ይላል። አሳ መቃጥኑ ላይ ያለውን ዳቦውን አይቶ መቃጥኑን ሳያይ ዳቦውን ከመቃጥኑ ጋር እንደሚውጠው ሰይጣንም የክርስቶስን ሰውነቱን አይቶ አምላክነቱን አላየም። በግነቱን አይቶ እረኛነቱን አላየም። ካህንነቱን አይቶ አይራጌ መስዋዕት መሆኑን አላየም። ምንድነው ሲያየው እንደ አብርሃም እንደ ይስሐቅ እንደ ያዕቆብ የሚደማ ስጋ መሰለው። መጣ የክርስቶስን የስጋውን ልስላሴ አይቶ ሞት ሊውጠው ፈለገ ይላል። የዚያን ጊዜ እንዲህ ይላል። አንድ ምሳሌም ልጨምር። ምንድነው እንድሪያኖስ የሚባል አንድ አውሬ አለ። እንድሪያኖስ ነው ስሙ፣ አውሬ ነውና ይህ አውሬ ያዞ ጠላት ነው። አዞ ይበላል። አዞን ሲበላ ምንድነው የሚያደርጋት? ከባህሩ ዳር አካባቢ አፈሩን ሰውነቱ ላይ ይቀባዋል፣ ይንከባለልበታል። ከዛ